This is FBT TV. FBT TV is a TV of AQTV. FBT TV. This is an FBT. FBT, a voice of equitable. FBT, a voice of equitable, serves peoples of whole world regardless of race, religion, political, beliefs, culture, color, gender, economical background, community of origin, without putting an impact of apostasy and serving creatures equally. FBT, a voice of equitable. ዶክተር ገድሳ ኦላና አባኒ በ2013 ሰኔ ላይ ለመጀመሪያ ጊዜ የተካሄደው የሪፎርሙ መንግስት ብሔራዊ ምርጫ ጊዜ ነበረ ባልሳሳት። ዛኔ የሪፎርሙ መንግስት የመጀመሪያ የምርጫ ጊዜ ይሁን እንጂ ስድስተኛ ብሔራዊ ምርጫ በሀገር ደረጃ የተካሄደበት ዕለት ነበር። ይህንን ዕለት በሕይወቴ የማልረሳቸው በጣም የከፋ ሰብአዊ ድርጊት ከምርጫው ሂደትና ከራስ ወገንተኝነት ከመነጨ አስተሳሰብና በእርግጠኝነት ያንን መሰረት በማድረግ እንዲጎዳበት እንዳገር የተከወነ ድርጊት ነበር። ያ ደግሞ በዚህ ሰሞን ነበረ። ድርጊቱ ሃይማኖት ተኮር፣ ከሃይማኖት ተኮር ስነሳ ደግሞ ወደ ፖለቲካና ወደ መንግስታዊ ተኮር ሂደት እየሄደበት ስለነበረ ያንን በግልጽ ለአድራጊው ለኢትዮጵያ ሕዝብም ሆነ ለሀገር ዓለም አቀፍ ማህበረሰብ በግልጽ ለመናገር ነው። የአብይ ጾም ተብሎ በኢትዮጵያ የክርስትና እምነት ተከታዮች ዘንዳ የሚጀምር ታላቁ ጾም አለ። በዚህ በ2018 ላይ በየካቲት 9 ነበረ ጾሙ የተያዘው። በ2013 ግን የካቲት 29 ይላል። ታዲያ በዚህ ሰሞን በ2013 የካቲት 29 በተያዘው አብይ ጾም ከዛ ቀጥሎ በመጡት ሁለተኛ ሳምንት ላይ የተፈጸመ በጣም የከፋ በሰው ልጅ ላይ በጭራሽ ሊደረግ የማይገባ በኢትዮጵያ ሃይማኖት
ተቋማትና በተለያዩ ራሱ ውስጥ በሃይማኖት አስተሳሰብ በተበሳጠሩት ተቋማት በእነሱ ሰንሰለት የደረሰብኝ የግድያ ሙከራ ነበረ። ያ ደግሞ ጭራሽ ወደ ምርጫው ሂደት እንዳልሄድና በህይወቴን የሚጠፋበት ጭራሽ ህይወትን እንዳይገኝ ተደርጎ በአገር ደረጃ ከፖለቲካ ፓርቲዎቹ ጋር እጅ ለእጅ በመያያዝ የተደረገ ስራ ስለነበረ ያንን እገልጸዋለሁ። ይህንን እንደተደረገ ያ የሚገለጠው ደግሞ በጊዜው ነው። ቸርን ሰንብት። This is FBT TV. FBT TV is a TV of a future. FBT TV. This is an FBT, a voice of equitable. FBT, a voice of equitable, serves peoples of whole world regardless of race, religion, political, beliefs, culture, color, gender, economical background, community of origin, without putting an impact of apostasy and serving creatures equally. FBT, a voice of equitable.